በህይወታችሁ አንድ የሚገርም ነገር አስተውላችሁ ታውቃላችሁ? ክፍል ውስጥ መምህሩ ገና ጥያቄውን ሳይጨርስ እጁን የሚያወጣ መጽሐፍትን አንብቦ የማይጠግብ በጭንቅላቱ ካልኩሌተር የሚመስል ተማሪ የፈተና ውጤት ሲመጣ ግን ማመን በሚያቅት ሁኔታ ዝቅተኛ ነጥብ ያመጣል። ብዙዎቻችን ምን ሆኖ ነው ብለን እንጠይቃለን። አንዳንዶቻችን ደግሞ ተማሪ እውቀት የለውም ብለን ለመደምደም እንቸኩላለን። ግን እውነታው ከዚህ የራቀ ነው። ጎበዝ ተማሪዎች የሚወድቁት ስለማያውቁ ሳይሆን የፈተናን ስነ ልቦናዊ ጨዋታ ባለመረዳታቸው። ዛሬ ይህን እንቆቅልሽ እንፈተዋለን። ለምን በጣም ብልህ የምንላቸው ተማሪዎች ወረቀት ላይ ሲመጣ ይከሽፋሉ? ለምንስ መካከለኛ ተማሪዎች ውጤታማ ይሆናሉ? ይህን ቪዲዮ ካያችሁ በኋላ አመለካከታችሁ ይቀየራል። እስከ መጨረሻ አብራችሁን ቆዩ። ወደ ዋናው ነጥብ ስንገባ አንድ ትልቅ እውነታ አለ። ፈተና ልክ እንደ ማራቶን ሩጫ ነው። በማራቶን ሩጫ ላይ ፈጣን መሆን ብቻውን አያሸልምም። ተፈጥሯዊ ፍጥነት ቢኖርም እንኳን 42 ኪሎ ሜትር ለመሮጥ የሰውነት ጥንካሬ ካልገነባ ግማሽ መንገድ ላይ ትወድቃለህ። በትምህርትም እንደዚሁ ነው። ብዙ ተፈጥሯዊ ብልህነት ያላቸው ተማሪዎች ትምህርት ቤት ውስጥ ነገሮች በቀላሉ ይገባቸዋል። መምህሩ ሲያስተምር አንዴ ሰምቶ ስለሚረዱ እንደ ሌላው ተማሪ ደጋግሞ የመለማመድ ማስታወሻ የመያዝና ራሳቸውን የማስጠነቅ ልምድ የላቸውም። ይህ ደግሞ አንድ ትልቅ ችግር ያመጣል። የመስናት ልምድ ያሳጣቸዋል። ፈተና ክፍል ውስጥ አንድ ከባድ ጥያቄ ሲገጥማቸው ቀደም ብሎ በልምምድ ያላደገው አእምሯቸው ቶሎ ይደክማል። ተስፋ የመቁረጥ ስሜት ቀድሞ ይመጣባቸዋል። በተቃራኒው ደጋግሞ ሲለማመዱ የነበሩ ተማሪዎች ግን ጥያቄውን ቢከብድ እንኳን መታገልን ስለለመዱ ሳይደክሙ እስከ መጨረሻው ይጋደታሉ። በአጭሩ ተስጦ በር ይከፍታል፣ ጽናት ግን ግቡ ላይ ያደርሳል። ሁለተኛ፣ ከመጠን በላይ ማሰብ ወይም ዘ ኦቨርቲንኪንግ ትራፕ ይባላል። ምክንያቱም ብልህነት ራሱ ወጥመድ የሚሆንበት መንገድ ነው። አንድ በጣም ጎበዝ ተማሪ ጥያቄውን የሚመለከትበት መንገድ በጣም ጥልቅ ነው። ለምሳሌ ፈተና ላይ ኢትዮጵያ ውስጥ የትኛው የትራንስፖርት አይነት በስፋት ጥቅም ላይ ይውላል የሚል ቀላል ጥያቄ ቢመጣ ተራው ተማሪ መኪና ብሎ ይመርጣል። ብልህ ተማሪ ግን ቆይ በእግር የሚሄደውን ህዝብ ብዛት ካልሰብኩትስ ወይስ የወደፊት የባቡር መስመር ዝርጋታን ታሳቢ አድርጎ ይሆን ብሎ ጥያቄውን በሺህ አቅጣጫ ይተነትኗል። ይህ ኦቨርቲንኪንግ ይባላል። ጥያቄው ካለው ቀላል መልስ አልፎ ጥልቅ ትርጉም ፍለጋ ስለሚሄዱ ጊዜያቸውን ይፈጃሉ። በመጨረሻም ግልጽ የሆነ መልስ ስተው ውስብስብ ወደ ሆነ ስህተት ውስጥ ይገባሉ። ፈተና ጥልቀትን ሳይሆን የተጠየቀውን ትክክለኛ ነጥብ ብቻ ነው የሚፈልገው። ሶስተኛ፣ የፍጹምነት ጫና። ሌላው ትልቁ እንቅፋት ስነ ልቦናዊ ነው። ጎበዝ ተማሪዎች በቤተሰብ በመምህራንና በራሳቸው ላይ ሁል ጊዜ አንደኛ አለብኝ የሚል ከባድ ጫና ይጭናሉ። ይህ ጫና ፈተና ክፍል ውስጥ ወደ አንዛይቲ ወይም ወደ ከፍተኛ ጭንቀት ይቀየራል። ጭንቀት ደግሞ ሳይንሳዊ በሆነ መንገድ የአእምሮን የማስታወስ ችሎታ ወይም ወርኪንግ ሚሞሪ ይዘጋዋል። አእምሯቸው በጭንቀት በተሞላ ቁጥር ያወቁትን ቀመርና መረጃ ማውጣት ያቅታቸዋል። ይህ ብሬን ፍሪዝ የምንለው ክስተት ነው። በመሆኑም እውቀት ቢኖራቸውም ያ እውቀት በጭንቀት ደመና ስለሚሸፈን ወረቀት ላይ ሊያርፍ አይችልም። እንግዲህ ተማሪዎች ሆይ ውጤት አለማምጣት ማለት አእምሮ የላችሁም ማለት አይደለም። ምናልባት እናንተም የዚህ የብልህነት ወጥመድ ሰለባ ሆናችሁ ይሆናል። መፍትሄው እውቀታችሁን ከጽናት ጋር ማጣመር። ፈተናን እንደ እውቀት መለኪያ ሳይሆን ሕግና ደንብ እንዳለው አንድ ጨዋታ ቁጠሩት። ስልትን ተጠቀሙ፣ አትጨነቁ፣ ደጋግማችሁ ተለማመዱ። የዛሬ ቪዲዮ ካስተማራችሁ ይህ መረጃ ለጓደኞቻችሁ እንዲደርስ ላይክና ሼር አድርጉ። እናንተስ ፈተና ላይ ኦቨርቲንክ አድርጋችሁ ታውቃላችሁ? ያጋጠማችሁን ታሪክ በኮሜንት አጋሩ። ለወደፊት ደግሞ እንዴት ያለ ጭንቀት ማጥናት ይቻላል በሚለው ላይ ቪዲዮ እንዲሰራ ከፈለጋችሁ አዎ ብላችሁ ጻፉልኝ። ስላዳመጣችሁ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱልኝ። ቻው።